እንዳንተ ያለው ውዳቂ ነው። ከሰው ህይወትን መዘርዘር ወደ ሃይማኖት፣ ወደ ብሔር፣ ወደ ቀለም በየቀኑ አዲስ ሃይማኖት የምታውቅ እኔ የምፈራልህ ነገር ግን ምን እንደሆነ ታውቃለህ? ነገ አዲስ ሃይማኖት የራስህ ይዘህ እንዳትመጣ ሶሻል ሚዲያ ላይ ህዝቡ እንዳታሳብደው። አንተ ሰው ኦልሬዲ ጨልለሃል፣ ሄደሃል። ገባህ? አንተ ኦልሬዲ ሄደሃል፣ ጨልለሃል። ኦኬ ሌላውን ህዝብን የቀረውን ህዝብን በሰላም ተውልን። እንፈልገዋለን፣ ህዝቡን እንዲበላሽ አንፈልገው። ተምሮ ለሀገሩና ለህዝቡ ለቤተሰቡ የሚጠቅም ህዝብ እንዲሆን ነው የምፈልገው። እንዳንተ ከሃይማኖት ወደ ሃይማኖት ከብሔር ወደ ብሔር እየዘለለ ማይ ሲስተር ትላለች። እቺ ደግሞ የሱ ቂጣጣቢ ቂጡን ተጎንብሰሽ እየጠረግሽለት ነው ማይ ሲስተር እያልሽኝ ያለሽ። ኧረ ተው በማርያም ተው፣ አታናገሩኝ። እኔ መናገር አልፈልግም ማርያምን። ገባችኋ? አንዳንድ ጊዜ ብዙም ያወራ ሰው ጭንቅላት በጣም ትንሽ ነው። እንደዛ አድርጌ ስለማስበው ነው ብዙም ኬርም አልሰጠልህ ማለት ነው። ገባ? እና ቢያንስ ከሴት እጅ ተቀልበህ ከምትበላ ወይ ከሴት እጅ እንትን ተቀብለህ ከሚስትህን እጅ አንስተህ ከምትበላ ፓርት ታይም እንደኛ ስራ፣ ጌም እንደኛ ተጫወት። ኦኬ ተማር። ወደንኩ አይደለም ፓርት ታይም እየሰራን እየተማርን በዚህ ደግሞ ጌም እየተጫወትን ያለ ነው። ሁሉም እኩል አድርገን እየሄድን ያለ ወደን አይደለም። ገባ? እና አንድ እንትን ደግሞ እሰጥሃለሁ። ላይክ ከ5 ወር ነው ከ6 ወር በፊት አልወዳትም ብለህ ነበር እኔ ቤት ብልሃላ። ያም ቪዲዮን አምጣልኝ። አልወዳትም ያልኩበትን ቪዲዮ አምጣልኝ። ሊያሸው አልልሽም ማርያምን። በቃ ካሁን በኋላ ሊያሸው አልልሽም። እናቴ ትምጣል ሊያሸው አልልም። ጎርጓሪ ሾው ብሮ ጎርጓሪ ሾው ልሻለሁ። እንዴ አባቴ ምን ደፍኖት ነው እንደዚህ ጎርኩረሽ ልቡን አጠፋሽለት እኮ ማርያም። እኔ ግርም እንደኔ በቃ ኮንፊውዝድ የሆነ ሰው አለ። ግን የላይቭን ሪከርድ አይቶ ኮንፊውዝድ የሆነ ሰው አለ። ሚሰርጁን ታወርዳ እንደኔ ማርያምን ላይክ ላይቭን አይቶ ኮንፊውዝድ የሆነ ሰው አለ። እኔ በቃ በምንድ በስሚንቶ ነው የነደቆት ነው ያልኩት። አሁን ቤተሰን መንደቅ አንታይ ባህልታ ትግርኛ ለሆም ጻፈለው ነው መንደቅ ማለት በስሚንቶና በብሎኬት አድርገን የሚነደቀው ነው። በዛ ነው የተነደቀው። በምን ተዞክተባት ነው እንደዚህ የምትኮረኮረው ነው? አንቺ ደግሞ ስለ ላይፍ ስለ ሰው ስለ በሰው ፍቅር ላይ ፊንገር ሾው ጎርጓሪ ሾው ብሎ ፊንገር ሾው አብራ እና ትልቅ ሴትዮ ደማለሽ የት ሀገር እንደምትኖር ያለው ግን እኔ ልንገራችሁ ማለት ለምንድን ነው አረቢቶችን ማትፈቱኝ? ለምንድን ነው አረቢቶችን ማትፈቱኝ? እስካሁን እየሰደባችሁኝ ያላችሁት እኔ ማርያም ከ20 ዓመት በላይ በ20 ዓመት የምትበልጡኝ ናቸው። ከ20 ዓመት በታች የሰደበኝ አይቻልም። ለምንድን ነው ችግራችሁ? ምንድን ነው ማርያም? እንዴ ሴቶች ኦኬ አዘት ይዘይ ሰማይ ሴቶች ኦኬ ወንዶች ምንድን ነው ጉዳችሁ? ሚስቶቻችሁ እንዳልቀማላችሁ ነው ወይ ልጆቻችሁ እንዳልወስድላችሁ ነው? ምንድን ነው ችግራችሁ? ችግራችሁ ምንድን ነው? ምን ይሄ ማወቅ ፈልጋለሁ ማርያም ነው። እና አንዳንድ ጊዜ ተናገረሽ አታናግሪ ኩንሊያ። ኦኬ ሶሪ ኩንሊያ፣ ወይኔ ኩንሊያ አይ ሃቭ ሪስፔክት ፎር ዩ ኩንሊያ። ላንቺ አይደለም ሊያ ሾው ሊያ ኖ ፊንገር ሾው ላንቺ ነው ፊንገር ሾው ወርዋሪ ሾው። እና ችግርሽ ምንድን ነው እቴቴ? ችግርሽ ምንድን ነው? እዚህ ዩሮፕ ውስጥ የምትኖሪ ያለሽው አረጊቷ ሴትዮ ፈረንሳይ ነው ምናምን ነው የምትኖሪው። ችግርሽ ምንድን ነው ከኔ ጋር? አንድ ሽማግሌ ደግሞ አለ አሜሪካ ነው ምናምን ፀጉር እዚህ ጋር ነው የደረሰው። ችግር ምንድን ነው አንተ ከኔ ጋር? አረጊቶች ችግራችሁ ምንድን ነው?
ንስሐ በመግቢያችሁ እድሜ ከኔ ጋር የምትጨቃጨቁት ምንድነው ችግራችሁ? በእናንተ እድሜ ሰው ይቀርባል፣ ይሰግዳል፣ ቤተክርስቲያን ይገባል። እናንተ ቁጭ ብላችሁ ከኔ ጋር ትሳደባላችሁ። ችግራችሁ ምንድን ነው? ቅናት የሚባለው እኮ እኩያ ሲሆን ነው የምትቀናው። ኦፍኮርስ እኩያ ስትሆን ትቀናለህ፣ ምንም ችግር የለው። እነዚህ የት አግኝቻቸው አባቴ ይወዱኛል እኮ በስነ ስርዓት እንዴ፣ በስነ ስርዓት እኮ ነው የሚወዱ። ኧረ አንዳንዶቻችሁ ተወላችሁ ድራችሁኝ ነበር። አሁን በዚህ ዘመን እንዳይደፍሩክ ተጠንቀቅ። እንዳንተ መሰለህ በየሄድክበት እንትን ማድረገው። ከዛ ደግሞ ሁለት ልት ያርገግ ምናምን ይሄን ነገር በጣም እየበዛ ነው። አሁን እናንተ ሁለት የጆሮ ጌጥ ምናምን ስለበዛችሁ አድርጌ የመጣሁት እንጂ ትቼው ነበር። ጆሮ ጌጥ አላደርግም ከአሁን በኋላ ምናምን ብዬ ማለት ነው። ለእናንተ ብዬ ነው። እኔ የፈለገውን ምንም አይመለከተኝም። ምን አገባኝ ስለ ሌሎቹ እንደዚህ ገኝ ናቸው እንደዚህ አይገባኝም። ገባችኋል? የራሳቸው ህይወት አላቸው። ምን አገባኝ? የራስ ህይወት አለኝ። እዚህ ያለ ህዝብ ለምን ስትፈልጉ ለምን ክርስቲያን አትሆንም? ለምን ሙስሊም አትሆንም? ለምን ጴንጤ አትሆንም? ለምን ኬንያዊ አትሆንም? ለምን ጅቡታዊ አትሆንም? ምን አገባኝ? ስለአንተ ህይወት እኔን ይመለከተኛል? ምን አገባኝ? ምን አገባችሁ ስለኛ ህይወት? ስለኔ ብሮ ስለራሴ ህይወት ለእኔ ነው የሚመለከተው፣ ለማንም ሰው አይመለከትም። ስለ እናንተ ህይወት ደግሞ ለራሳቸው ነው የሚመለከታቸው። በእናንተ ህይወት ላይ ገብቼ ልፈረፍጥ ምናምን አልፈልግም ብሮ። ምን አገባኝ? እንተ ለምን እንዲህ አጎምድደሽ አፈንድደሽ አታድሪ? ምን አገባኝ? ስትኮረኩሪ ብለሽ ስትጎረጉሪ ለምን አታድሪ? ምን አገባኝ? ምን አገባኝ? ምንድን ነው የሚያገባኝ? ከዛ ደግሞ ፌክ ያልሽው ፌክ አይደለም። ገባሻል? ኦሪጂናል ነው ምናምን እንድልሽ ፈልገሽ ነው። አሳይችሻለሁ። ጎግል ላይ ሰርች አድርጌ የሳምንት ስራ ነው የሰጠሁሽ። እንግልፍ አጥተሽ ይዘር ያሉሽ ነው። ሰባይቷ መስቀል ማርያም ብሮ ይሄ ላይክ እንትን ነው በየኒድ ለዛ ነው። አንተ ከአሁን በኋላ ማርያምን በደብተር ጽፌ የሚረገጡትን አረግጬ ላይቭ ላይ ገብቼ ነው የምረግጠው፣ እንትን ዩቱብ ላይ ማለት ነው። አሁን እዚህማ እየረሳሁት አሁን ብዙ ሰው ልረግጥ ነበር የገባሁት። ማርያም ረሳኋቸው፣ ግን እንዳትትውት ረሳኋቸው። በቃ እንደዚህ ነው ማርያም ስለማትረስታውሳቸው በቃ ልረግጥ ብዬ እመጣለሁ፣ ከዛ ረሳዋለሁ። ማርያምን ስማሁን ቅዱስ አሁን በኋላ በቃ በደብተር ጽፌ እንትን ብዬ ምናምን ተናግር ያለው ወደ ሰው ትንሽ ያስተካክሉት። የቋንቋ ችግር ነው። አይነው ይገባቸዋል ብዬ ተስፋ አደርጋለሁ። ግን ጌሙ ግንቦት 25 ነው በግዕዝ አቆጣጠር ነው። ሰዓት ደግሞ 4 ሰዓት የምሽት ግን 3 ሰዓት ወይ 2 ግማሽ እንገባለን እና አለም የቲንክ ሰዎች ከዛ ሜይ 3 ነው የአሁን ቅዳሜ ማለት ነው። ዛሬ ሮብ ነው። ሐሙስ፣ ዓርብ፣ ቅዳሜ ሐሙስ ዝኾነ ይኹን ሰብ ከይተርፍ ማንም ሰው እንዳይቀር ሰባይ ቲንክ ሶ ማች እና ድልድል ያልሽው ሴትዮ እኔ በምን እንደማስረዳሽ አንቺን አላውቅም። ምንም አበሲና የቲንክ ሶ ማች በምን እንደማስረዳሽ አላውቅም። ግድ አንቺ እንድትረጅም ብዬ እዚህ ማልቀስ ወይ እንድትረጅም ብዬ መጮህ ምናምን የለብንም። ገባሻል? ከዚህ ሀገር መውጣት አልፈልግም ማለት መብቴ ነው። ከእሱ የተረፈ ካላችሁ ከእሱ ድነው ከንፈር